سورة الفاتحة بأمس وقت صلاة من دقاقمو سورة ስለዚህ አንድ ሰው ፋቲሃ አልተስተካከለም ማለት አምስት ወቅት ሶላት ላይ ፋቲሃን ያበላሽ እየቀራ ነው ማለት ነው። ስለዚህ ይሄ ትኩረት ልንሰጠው የሚገባ ነው። ከዚህ ባሻገር قصار الصور የምንላቸው አጫጭር ሱራዎች አሉ። አጫጭር ሱራዎች አብዛኛው ጊዜ አዋም الناس ተራሰዎች ሶላታቸው የሚሰግዱባቸው ይሄም ሁሉም ሰው ሊያየውና ሊያስተካክለው የሚገባ ነገር ነው። ቢያንስ እንኳን ተራው ሙስሊም ማህበረሰብ የተወሰኑ ሱራዎችን ከተጅዊድ ጋራ ብሎም ከትርጉማቸው ጋራ ሊያውቅ ይገባል። ከዚህ በመቀጠል ያው ፋቲሃን ገረፍ አድርገን እንይዝና ኋላ ደግሞ ከናንተ ጋራ በተጥቢቅ የምናየው ይሆናል። ተራ በተራ የሁላችሁንም ቅራት ለማድመጥ ሰዓቱ ከበቃ ምን ሞክር ይሆናል። እኔ ስቀራ አብራችሁኝ ትቀራላችሁ። መደጋገመው ቦታ ላይ አብራችሁኝ ትደጋግማላችሁ። መሃል ላይ ቆሜ ፊደላቶችን ሳስተካክል አብራችሁኝ ታስተካክላላችሁ። ተግባባን? አንዳንዴ እናንተን ለማደናገርና ለማስደንገጥ ወጣ ያሉ ቅራቶችን ልቀራ ስለምችል ታስተካክሉኛላችሁ። ተግባባን? ግልጽ ነው አይደል? ሁላችሁም ሱረት አልፋቲሃ أعوذ بالله من الشيطان الرجيم በጋራ ነው የምትሉት? በጋራ ስትሉ አንዱ ትክክል ካልሆነ ትክክል በሆነው ሰውዬ ድምጽ መሸፈን የለበትም። ትክክል ማለታችሁ ሁላችሁም ለየራሳችሁ ስጡ። ራሳችሁን እየፈተሻችሁ ትክክል ነኝ ኡስታዝ ካለው ተቀረው አቀራር ጋር ትክክል ነኝ ያላችሁ ራሳችሁን አዛምዱ። ለበሉ ሐምዝ ነው የመጀመሪያው ከዛ አይን ነው። أعوذ بالله من الشيطان الرجيم عين بتكلوت أعوذ بالله من الشيطان الرجيم عين بتكلوت كهمز قارا እንዳይ መሳፈል አው እስቲ እኔም በምን ለማመድበት መልኩ ተለማመዱ። አይን ለማውጣት ነው። እስቲ አሁን በተለማመድኩ መልኩ እስቲ አንድ ላይ መጀመሪያ በሐምዝ ፈትህ አይኑ ሱኩን ነው ሶስቱም ላይ መጀመሪያ በሐምዝ ፈትህ ከዛ ከፍ ከዛ ضم ሲበላ አዑዙ ቢላሂ ትክክላለህ። እሺ ወደኋላ እንመለሳለን። ያ አይነ ድምጽ እንኳን አይሰማም አጠገባቸው በደንብ ታገሉት። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም አዑ ስትሉ ዋው አይን ይሳባል። አይንን ትስባላችሁ። አዑዙ ዙ ዛል መውጫ ቦታውን ልብ በሉ። መውጫ ቦታውን ተመልከቱ። طرف اللسان مع طرف الثنايا العليا የምላሳችን ጫፍ ከላይኞቹ ሁለት ጥርሶች ፊት ለፊት የሚታዩት ሁለት ትልልቅ ጥርሶች አሉ። ሰናያ ይባላሉ። ሰናያ ለዑሊያ የላይኞቹ ሁለት ጥርሶች ማለት የፊት ጥርሶች ከነሱ ጋር ጫፍና ጫፉ ሲገናኝ ልብ በሉ። አዑዙ ቢላሂ
من الشيطان الرجيم بالله فسروا الله ميلو قال من يبان العربية لفظ الجلالة يبان لفظ الجلال الله ميلو قال ماله هي الله ميلو قال في اللفتو اني قبابت حركة انت ملكتا نوفرالا እናቀጥላል አሁን በዚህ መሰረት ከለፍዘ الجلالة በፊት የገባው ከስር ስለሆነ ምን ይሆናል ይቀጥላል ከአላህ ከሚለው ቃል በስተፊት ለፊቱ ቃል በስተፊት ለፊቱ ضم ወይም فتح ከመጣ ምን ይሆናል فاهو ግን ከስር ስለመጣ ምንድነው የሚሆነው ይቀጥላል ቢላሂ ለምሳሌ አንድ ሰው አፍሮስ ቢቀር አስተስማ أعوذ بالله من ለመስማት ራሱ ይቀበል بالله ለመስማት ራሱ ቦታ አይመችም ቢላሂ ይሄ ሀ በትክክል ይውጣ ቢላሂ አንዴ ነው ሌላ ሚነሽ የሺን ድምፅ ቶሎ አትቁረጡት ተግባባን የሺን ድምፅ ቶሎ አይቋረጥ ድምፁ በባህሪው ይሄዳል የመሄድ ባህሪ ያለው አፍ ውስጥ አፋችን ውስጥ የመሰራጨት ባህሪ ያለው እዛ ውስጥ ካፋችን ሳይወጣ አፋችን ውስጥ ይሰራጫል ይሄም ባህሪው ተቃራኒ ከሌላቸው ባህሪዎች ውስጥ ይመደባል ተፈሺ ይባላል ሲን ተፈሺ ባህሪ ያለው የመሰራጨት ድምፅ ለበሉ ሚነሽ ሚለው ድምፅ ቶሎ አይቋረጥም أعوذ بالله من ሌላውን ተፋክሩ ይወጣ من ያለ ትንሽ ቆይተ ነው من الشيطان طايفرا من الشيطان ለመስማት ራስ ዘገናል ታቀጣናል من الشيطان አማርኛ ነው ሸይጣን አይደለም من الشيطان አረብኛው طايفرا ስለዚህ የሚወፍሩ ፊደሎች አሉ የሚቀጥሉ ወደፊት እንማራቸዋለን ይሄ ከሚወፍሩት ነው በደንብ እናወፍረው እዚህ ቦታ ለማወፈር አፋችን መክፈት ይጠበቅብናል አፋችን ከተዘጋ ፊደሉ አይወፍርም እሺ አይልም አፍ ይከፈታል من الشيطان ራን እናወፍረው من الشيطان እሺ በሉ ሲን የከንፈር ፊደል አይደለም አንዳንዶቻችን ስናልበ ከንፈራችን እየወደቀ ነው እንዳያመልጣችሁ ከንፈራችን ሚነሽ ከንፈር እንደዚህ ወደዚህ ወደ ጎንም ወደ ምንም አይደለም ከንፈራችን ኖርማል ነው እንቅስቃሴ የለውም የፊት የጎን የምናምን እንቅስቃሴ ነው በኋላ ላይ በተጥቂቅ ስለምንመለስባቸው ችግር የለውም ከናንተ ጋር እናያለን ቢስሚላሂር ረህማኒር ረሂም ይሄ ድምፅ አያችሁት ቶሎ አይቋረጥ ቢስሚላህ الرحمن الرحيم ነው እንደዚህ አይቀራም ቁርአን የቁርአን ፊደላቶች ባህሪ መውጫ ቦታ አላቸው ባህሪ አላቸው ያ ባህሪ ማለት ነው የድምጻቸው መፍሰስ የድምጻቸው መሻቀር መወፈር መቅጠን የመሳሰሉት ተግባባ እነዚህ ሁሉ ማወቅ ያስፈልጋል እንጂ ቁርአን ብድግ አድርጎ አንሶ ቢስሚላህ الرحمن الرحيم الحمد لله رب العالمين ይሄን ቁርአን የለም ስለዚህ ይሄን በትክክል እናውቅ ይገባል በተለይኛ መርከዝ ገብተን ስናበቃ በዚህ አይነት አቀራር መቅራት የለብንም ጥሩ ይህ የሲን ድምፅ ነው ሳለበት ለፍዘል ጀላላ ምንላት ቁርአናችን ላይ በቀይ የምታገኙት ለፍዘል ጀላላ ትባላለች አሁንም እንደተነጋገርነው ከፊቷ ምድር የመጣው ትቀጥላለች እንጂ አፈር ቢስሚላህ ማንም ቁርአንን የሚያቅሰው ያስቆማል ቢስሚላሂር አይሆን ይሄ ትክክል አይደለም ጥሩ አላህ የሐድም ይወጣል በደንብ ድምፁ አይቋረጥም ቢስሚላሂር
بدن ታውጣላችሁ ሮራ ይወፍራል ሁለቱም ቦታ ላይ رحمة ما دي من انصباده رحمن الرحيم رحمن الرحيم لا الرحمة ما انصباده روتي انا لا يقول طعام بتناغاغر ነው መሰል ወደ ተግባር ለውጥ እስቲ ትንሽ ፈጥናችኋል ቀስ በሉ الحمد لله رب العالمين لبقالوا نعم يبين إياه في دلنا بلاساكين كلاኛው ላንቃ ጋራ ገጥሞ ትንሽ ይቆያል አያችሁኝ አልሐም ልክ ሚመም እንደዚህ አይነት ድምጽ ትንሽ ምዝራት ነገር መሰማት አለበት የሚም መውጫ ቦታ ከንፈር ነው ሁለቱ ከንፈሮች ሲገናኙ ስለዚህ ከንፈራችን ትንሽ ደቂቃ ጥብቅ ብሎ መቅረት አለበት አልሐም ልክ እንደ ቫይብሬት አይነት ድምጽ ነው ጥሩ ሌላው ምናስተካክለው ሊላሂ ለፍዘል ጀላላ ምን ይሆናል ይቀጥናል ሮብ የባድም ሲታሰራ ሮብ ቢል አሁንም ላም መውጫ ቦታው ሰክቶ ትንሽ ደቂቃ ይቆያል አሬን አድብጡኝና ተደግሙታላችሁ አልሐምዱሊላሂ ረቢል ዓለሚን ቀስ ብላችሁ عالمين لا عين أو تبتيك عين الحمد الرحمن الرحيم لو حالة يقول بس بقاموس بنطاق مش كفهم حالة يقول يسي مالك يوم طبعا بتم شو ألف صغيرة تايلة نورانية ولا تسمى مسكرت مالنا ما ولا تحرك السما ملك يوم الدين استثنى ملك يوم الدين تبع الكرام ألف على زابوتان مالك يوم ما يمكن ولا تحرك أهل ميبانا ولا تتمسك في دلوك من نبأو بتجي أهل مالك لا مثال ولا تباوي سمانة بتجي با لزي أهل بيجي مالك ሁለት ሐርፎች ማነበበት ጊዜ አለን ሰማለ ይሄ መት ወደፊት እንመለከታለን መድ ጠብዒ ይባላል ማሊክ ያው ለበል ያው ምን አለው ሊና አለው ያው ትንሽ እንቆያለን ማሊክ يوم الدين ሻል ድምፁ የመታገድ ባህሪ ያለው ድምጻቸው ከሚታሰሩ ወደ ውጭ ከማይወጡ ድምጾች መውጫ ቦታው የምላስ ጫፋችን የምላስ ጫፍ ከጥርሳችን መባቂያ ስድስር ማለት ነው ግጥም ነው ለቆየ ማሊክ يوم الدين
نعبد وإياك نستعين ጥሩ ምላሳችን ላይ እንዲህ አይነት አቀራር ካለ ጥንቃቄ እናድርግ። ኢያከ ናዕቡዱ አይን ማውጣት አለብን። እያንዳንዱ ፊደል ሐቁን መስጠት መጠበቅ አለብን። አረብኛ ላይ የአንድ ፊደል ባህሪ ያለም የአንድ ፊደል አወጣጥ ከተጓደለ ቀጥታ ትርጉሙ ይጓደላል፣ ትርጉሙ ይቀየራል። ይሄ ትልቅ ጥንቃቄ የሚያስፈልገው ነገር ነው። ናዕቡዱ ያን ጠበቅ እናደርጋለን። ያን ጠበቅ ኢያከ ይሄ ድምፅ ነፍሳል መጠን አለበት። ኢያከ ናዕቡዱ ወኢያከ ነስተዒን ይሄ ድምፅ ስላለበት በትክክል አይሆንም። ወይም ደግሞ ዲና አይደለም፣ ነው ሌላ ነው። ይሄን በትክክል ያው ኑራንያ ላይ ተለማምዳችኋል ብዬ አስባለሁ። በትክክል መውጣት አለበት። ዲናው ሀምዘተል ወስል አለ እዚያ ቦታ ላይ ፊዕል ስለሆነ በከስር ነው የሚቀረው። ዲና አንልም። ምንድን ነው የምንለው? ወደፊት ሚስጥሩን በደንብ ለማወቅ እንሞክራለን ኢንሻአላህ። ይህ ለምን ተብሎ ተቀራ እናያለን ወደፊት። ዲናው ሲራጠል ሙስተቂም اهدنا الصراط المستقيم በደንብ አውጡ። ከሌሎቹ ሀዎች ጋር እንዳይመሳሰሉ። ድምፁም ለተወሰነ ሰዓት ይሄዳል፣ በአንድ አይቋረጥ። እህዲነ ሲራጠ አይሆንም። ዲናው የፋድን ማስጨረስ አለብን እስከ ጥግ ድረስ። ያ ሲባል ዝም ብለን መጨመር ደግሞ የለብን። ዲናው እንዲህ ብለን መጨመር የለብን። የራሱ ባህሪ ያለው የራሱ ገደብ አለው። በዛ ገደብ ነው መቅራት ያለብን። ዲናው ሲራጠል ሙስተቂም صراط الذين أنعمت عليهم አንዳንድ ቦታዎች ላይ የምንሰማው ስተታል በተለይ ሰዎችን እያስፈገዱ የምንሰማው ማለት ነው። ጥንቃቄ ይፈልጋል። ቁርአን ሐፍዘው ራሱ የምናገኘው ሲራጠል ሙስተቂም ሱም ብለን እንዳዳምጠን ሲራጠል ለዚነ ሱ እኮ አይደለም ነው ከፍር ነው ብለውም ይቀራል። በስሙ ሲራጠል ለዚነ ላየት ሷድ ከስራ ነው አይደል? ሲሮ በትክክል መቅራት ያስፈልጋል። አንዳንዴ ትኩረት ሳንሰጠው ያለፍነው ነገር ቁርአን ከሐፈዝን በኋላ አይለቀንም። ስለዚህ ካሁን ነው ትኩረት እናደርግ ይገባል። صراط الذين أنعمت عليهم
ታቀጥናላችሁ። غير كسر ነው غير المغضوب عليهم ولا قدم دان صوت غير ሊቀጥም ይገባል መغضوب ضادን በደንብ እናስተውል። ብዙ ሰው እንሰማለን ወደ ዳል የመቀየር ነገር አለ። መغضوب ዱ አይሰራም። ضاد መغضوب እንጂ ዱ አይደለም ወደ ዳል። አንዳንዶች ደግሞ የወፈረ ዳል ለማሰማት የወፈረ ዳል ወደ ضاد ለማቀራረብ አይሰራም። አንዳንዶች ደግሞ ወደ ሌላ የሚቀይሩታል። ጥንቃቄ እናድርግ እዚህ ቦታ ላይ ማዕና ስለሚቀየር። ሌላው ቡ ሚለውን እንስባለን። ቡ غير المغضوب ቡ ለታረከ ይሰራል። ሌላው ወለ ضالين ነው መድ ላዚም المثقل الكلم እዚህ ላይ ያለ ወደፊት የምናየው የመድ አህካም ላይ ስለሆነ ብዙ ማንሳት ያስፈልጋል። ለማንኛውም ወለ ضالين ላይ አንዳንድ ሰዎች ወደ ቫ የመቀየር ወይም ቫ ወደሚመስል ድምጽ የመቀየር ነገር አለ። በተለይ ኢማሞች ላይ ይሄን ነገር እናስተውላለን፣ እንሰማለን። ጥንቃቄ ያስፈልጋል። እንዴት ወለ ضالين እንግዲህ የቫድን መውጫ ቦታ ለቆ ወደ ቫ የመጠጋት ነገር ማለት ነው። ይሄ ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል። ቫድን ራሱ ልናነብ ይገባል ማለት ነው። ሌላው ሲያቅተው ደግሞ አንዳንዱ ወለ ዳሊን እኮ ዳል ነው። ከፍተኛ የሆነ ለውጥ ነው ያለው ቦ እና ዳል ማለት ቦድ እና ዳል። ላም ላይ ሁልጊዜ ስኩን ስትሆን የበይንያ ፊደል ስለሆነች መቆየታችንን እንዳንረሳ። በተለይ 5 ፊደል የበይንያ ፊደል ወይም የተወሰኑ ፊደሎች ተብለው የሚታወቁ ሊን ዑመር ላም ኑን አይን ሚም ራ በግጥም መልክ ምን ይባላል? እስቲ አንድ ላይ በሉት። ሊን ዑመር። ስለዚህ ላም አንዱ ነውና ስኩን ሲሆን በደንብ ምላሳችን የላኛውን ላንቃ ነክቶ መቆየቱን ቼክ እናደርግ። غير المغضوب عليهم ولا ከሐለቃ ለዛሬ ይህን ያህል ከያዝን እና ፋቲሃችንን ካስተካከልን ትልቅ